የስኳር መጠን በሳምንት 2 ወይንም 3 ጊዜ ቼክ ማድረግ አስፈላጊ ነው። ይህም ደግሞ ወደ ቀጠሮ ስንሄድ እነዚህ ነገሮች ዶክመንት አድርገን ይዘን ብንሄድ ሐኪሙ መድኃኒት መጨመር ካለበትም መቀነስ ካለበትም ለውሳኔ ስለሚረዳው እነዚህን ነገሮች ብታውቁ መልካም ነው። አመጋገብ ላይ ባለፈውም ተነጋግረናል። ማንኛውም ስኳር ያለበት ሰው የስኳር ይዘታቸው ከፍተኛ የሆኑ ስኳር ያላቸው ምግቦች፣ መጠጦች አጠቃላይ መወሰድ የለባቸውም። ጤናማ የሚባሉት አትክልት፣ ፍራፍሬ፣ በፋይበር የበለጸጉ ምግቦች፣ ጥራጥሬ፣ ፕሮቲንም የተወሰነ እንቁላል፣ ስጋ፣ ወተት የመሳሰሉት 1/4ኛው የምግባችንን ሊሸፍኑ ይችላሉ። በተለይም ደግሞ አመጋገብ ላይ በተመሳሳይ ሰዓት ትንሽ ቶሎ ቶሎ ቢወሰድ የተሻለ ውጤት ታዩበታላችሁ። ሌላው በቂ ውሃ መጠጣት ነው። አንድ የስኳር ታማሚ በቀን ቢያንስ እስከ 3 ሊትር ውሃ መጠጣት ይኖርበታል። ይህም የኩላሊት ጤናን ለመጠበቅ እጅግ በጣም ይረዳል ማለት ነው። ሌላው እንግዲህ ስኳር የሚያጠቃቸው አካላት አሉ። ባለፈው እንደተነጋገርነው አንጎልን፣ እይታችንን፣ ልባችንን፣ የደም ስሮቻችንን፣ ነርቫችንን፣ ኩላሊታችንን እነዚህን ያጠቃል። ስለዚህ ሁል ጊዜ የነዚህ አካላት ምርመራ ስለሚደረግ ቢያንስ በየ6 ወሩ የነዚህን አካላት ምርመራ ማድረግ አስፈላጊ ይሆናል ማለት ነው። ሌላው እንግዲህ ስኳር ሜታቦሊክ ሲንድሮም ከምንላቸው ህመሞች አንዱ ነው። ከነዚህ መካከል ደግሞ ሌሎቹ እንደ ግፊት፣ እነ ኮሌስትሮል፣ ውፍረት፣ ከልክ በላይ ውፍረት ኦቤሲቲ የምንለው እነዚህ ችግሮች ተያይዘው ስለሚመጡ ግፊት ያለባቸው ወይ ኮሌስትሮል ያለባቸው ሰዎች እነዛንም መቆጣጠር ይጠበቅባቸዋል ማለት ነው። ሌላው የአእምሮ ጤና ነው። እንግዲህ የስኳር ታካሚዎች ስኳር የደም ስሮቻችንንና በተለይ ደግሞ ፔሪፈራል አርተሪስ የምንለው እግር አካባቢ የደም ዝውውር በቂ ስለማይሆን እግሮቻችን በቀላሉ ሊጎዱ ይችላሉ። ጫማ ከጠበበን፣ ትንንሽ እንቅፋቶች ቢመቱን ሊጎዱ ይችላሉ። ደግሞ ከነርቭ ህመም ጋርም የተገናኘ ነገር ስላለው እንግዲህ ፊል ላናረገው እንችላለን። እነዚህ ቁስል መኖራቸውን ላናስተውለው ስለምንችል አንድ የስኳር ታማሚ በየቀኑ ማታ ቼክ ማድረግ ይኖርበታል። ንጽህናውን መጠበቅ ይኖርበታል። በጣም ምቹ የሆኑ ኮተን የሆኑ ጫማዎች፣ ሰፋ ያሉ ያልጠበቡ ጫማዎች ማድረግ ይኖርበታል ማለት ነው። ስለዚህ ለዛሬ ያለኝ ይሄ ነው። ተጨማሪ ጥያቄ የሚኖራችሁ ከሆነ ኮመንት ላይ አስቀምጡልኝ። ሰፋ ያለ ቪዲዮ ደግሞ በዩቲዩብ ይዤላችሁ ስለምመጣ እንግዲህ ሊንኩ ባዮ ላይ ታገኙታላችሁ። እየገባችሁ ሰብስክራይብ አድርጉ። መልካም ጊዜ